ብዙዎቻችሁ ስለዚህ መጽሐፍ ሰምታችኋል ብዬ አስባለሁ። The Richest Man in Babylon ስለሚለው መጽሐፍና ምንድነው እስኪ መጽሐፉ የሚያወራው ትንሽ ነገር ስለ የመጽሐፉን ኮንሰፕት ልንገራችሁ። መጽሐፉ ሲጀምር የሚያወራው እንግዲህ በዚህ ዘመን ሀያላን የሚባሉ ሀገሮች አሉ አይደል? አሁን ስም ጥሩ ብላችሁ የምትጠሯቸው ሀገሮች ወደ ኋላ ወስዷቸው ነው። እንግዲህ የሆነ ሰሞን ላይ ባቢሎን የምትባል አንድ ሀገር ነበረች። አሁን ሀያላን እንደምንላቸው ሀገሮች በጣም ሀያል የነበረች ሀገር፣ ኢኮኖሚካሊ ሀያል የነበረች፣ ሚሊታሪው ሀያል የነበረ በጣም ትልቅ የነበረች ሀገር ነበረችና መጽሐፉ ሲጀምር ምን ብሎ ነው የሚጀምረው? እቺ ባቢሎን የምትባለው ሀገር ስትጀምር እንደዚህ አልነበረም ከሚል ሐሳብ ይጀምራል። ባቢሎን ላይክ ሊትራሊ ምድረ በዳ የነበረች አፈር የነበረች ሀገር ነበረች። ግን እዛ የሰፈሩ ህዝቦች ሰምሃው አንድ ላይ ተባብረው ከምንም ውስጥ ትልቅ የሆነች ከተማ እንደገነቡ ይናገራልና ይሄ ከተማ ማደግ ሲጀምር የሆነ ሰዓት ላይ ክላስ ይፈጠራል። አሁን በእኛ ዘመን እንዳለው ክላስ ሚድል አፐር ሎወር እንደምንለው ክላስ ማለት ነው። ያኔ ግን በጣም የጎሉ ሁለት ክላሶች ነበሩ። በጣም አፐር የሚባሉ ክላሶች ነበሩ፣ በጣም ባለሀብቶች። ከዛ ደግሞ ሎወር የሚባሉ ክላሶች ነበሩ። ሎወር ደግሞ ሲባል በጣም ሎው የሆነ ማለት ነው። እነዚህ አፐር የሚባሉ ባለሀብቶች በቀን የሚያወጡት ወጪ ሎወር ለሚባሉ ሰዎች ያመት ቀለባቸው እና እዚህ ሎ ከሚባሉት ክላሶች ውስጥ አንድ አርካድ ስለሚባል ልጅ ያወራል። አርካድ በእኛ ዘመን አገላለጽ ሴክሬተሪ ነበር ወይ ደግሞ ጸሐፊ ነበር። ምን ያደርግ ነበር? የተለያዩ ሰዎች የተለያዩ ድርጅቶችን ሊሆን ይችላል የተለያዩ ሰዎች ብቻ የሆነ ነገር ሲፈልጉ ወይ ኮንትራት ሲፈልጉ የሆነ ጽሁፍ ሲፈልጉ ድንጋይ ላይ የሄደ ድንጋይ ላይ ጽሁፍ የሚቀርጽላቸው ሰው ነበር አርካድ የሚባለው ሰው። እና አንድ ቀን አንድ አልገሚሽ የሚባል ሰው ቤት እንደገባ ታያላችሁ። ይሄ ሰው ትልቅ ባንከር የነበረ ሰው ነው ወይ ደግሞ ገንዘብ አበዳሪ የነበረ ሰው እና ለሱ ኮንትራት ለመቅረጽ ሲሄድ እግረ መንገድ ጠየቀው። እኔ እንዴት ነው እንደናንተ ሀብታም መሆን የምችለው? እንዴት ነው ገንዘብን ማኔጅ ማድረገው የሚለውን ነገር እንደጠየቀው ታያላችሁ። እና ያኔ አልገሚሽ አንድ ሪኳየርመንት ይሰጧል። እነግርሃለሁ ግን ደግሞ የምነግርህን ነገር ከዛሬ ጀምሮ አፕላይ የምታደርገው ከሆነ ብቻ ነው ከአንተ ጋር የሚሰራው ይሉ። ይሄ አርካድ ከአልገሚሽ እየተማረ ከትንንሽ ነገሮች እንዴት ነው ቀስ እያለ ያደገ at some point ርዕሱ ላይ የምታዩት the richest man in Babylon ባቢሎን ውስጥ በጣም ትልቅ ባለሀብት እንደሆነ ይናገራልና በጣም ብዙ ምክሮችን መክሮታል። እንደው ብዙ ነገሮች ውስጥ ከገባው ሰዓት አይበቃኝም። ለምሳሌ የመጀመሪያ የመከረው ምክር እንደ አይዲያ ከወሰዳችሁት save 10% የሚል ሀሳብ ታያላችሁ። ምን የሚል ሀሳብ ያነሳል? ወርቅ የሚመጣው ካላቸው ከገቢያቸው 10% ወደሚቆጥቡ ሰዎች ነው የሚል ሀሳብ ታያላችሁ። ሴቪንግ የሚለው ነገር በጣም መሰረታዊ ነገር ነው። ምክንያቱም ሰዎች እንዴት ነው ወጪዎች አሉብን አይደል? በጣም ብዙ ወጪዎች አሉብን እና መጽሐፉን የሚል ሀሳብ ያነሳል። ካላችሁ ወጪዎች እንዴት ነው ከምታገኙት ገንዘብ እየተቸገራችሁ ቢሆን ቢያንስ 10% ለመቆጠብ ሞክሩ፣ ወይ ደግሞ መቆጠብ የሚባለውን ነገር ልመዱ። ይሄን ለማድረግ ኒድና ዋንት አለን። የምንፈልጋቸውና የሚያስፈልጉን ነገሮች አሉ። ዋንቶቻችሁን እነዚህ ዲዛይሮቻችሁ ሊሚት እያደረጉ 10% ለመቆጠብ ሞክሩ። ለምን? ምክንያቱም በትንሹ መቆጠብ ካልጀመራችሁ ገበያችሁ ሲያድግ ወጪያችሁን በዛ ልክ ያድጋል። ትንሽዬ ጨርቅ ላይ የሆነ ሎድ ብታስቀምጡ ያፈሳል አይደል? የተቀደደ ጨርቅ እዛ ላይ በጣም ሎድ ጨምሩ።